ቪዲዮዎችን ማለት ነው ጋይስ ራሳችሁን ለመለወጥ ማየት ያለባችሁን ብሮድካስቶችና እንዲሁም ደግሞ ለመዝናናትም ሊሆን ይችላል ማለት ነው። ብቻ ጥሩ ነገር የምትቀስሙበት ብዬ ያሰብኳቸውን ብሮድካስቶች ይዤላችሁ መጥቻለሁ። ዛሬ ፓርት 1 ነው የሚሆነው ማለት ነው። የኛው ፓርት 1 ነው የሚሆነው። ፓርት 2 እያለ ይቀጥላል ማለት ነው። ሶ ጋይስ ይቅርታ ጠይቃለሁ ማለት ነው። ዛሬ ይህንን ቪዲዮ ሙሉ ለሙሉ ኤዲት አላደረገውም ማለት ነው፣ ምክንያቱም ስለማይመቸኝ ማለት ነው ጋይስ። ስለዚህ አሁን ቀጥታ ብቻ ነው የምነግራችሁ ማለት ነው። አርብ ቪዲዮ መልቀቅ ስላለብኝ ግዴታ ማለት ነው ነው አሁን ከትምህርት ቤት እንደመጣሁ ነው የምገልጽላችሁ እና ለዛ ነው ማለት ነው ጋይስ። ኤዲት አድርጌ ምናምን አይበቃኝም ሰዓቱ፣ ምክንያቱም 12 ሰዓት ላይ የሚለቀቅ ቪዲዮ 6 ሰዓት ነው እየሰራሁ ያለሁት እና ለዛ ነው። ከተቻለኝ ትንሽ ለማስገባት እሞክራለሁ፣ ነገር ግን ላይመች ስለሚችል እና ይቅርታ ጠይቃለሁ ማለት ነው። ለዚህ ይቅርታ አድርጉልኝ ማለት ነው ጋይስ። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ላይክ ማድረግ እንዳይረሳ ይሄን ቪዲዮ ማለት ነው። ኮመንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልኝ ማለት ነው፣ ምክንያቱም በቀጣይ ቪዲዮ እንዲሰራላችሁ የምትፈልጉትን ኮመንት ላይ አስቀምጡልኝ ማለት ነው። ሰው አሁን ቀጥታ ወደ ቪዲዮ እንግባ ማለት ነው። እንዳልኳችሁ ቀጥታ ነው የምንገባው ማለት ነው። ቀጥታ ስላችሁ ከመሀል ያሉትንም ትራንዚሽኖችም አላረጋቸውም ማለት ነው። ቀጥታ እንድትመለከቱት ነው ማለት ነው። ኤዲት ስለማላረገው ማለት ነው። እየቆራረጥኩ ነበር ኤዲት ማድረገው ስልኬን ማለት ነው። ሶ ልጀምርላችሁ ማለት ነው። ብሮድካስቱ የመጀመሪያው ብሮድካስት ከ3 እንጀምርና ወደ ላይ እንሄዳለን ማለት ነው። ወቸው ጉድ ነው ማለት ነው። ወቸው ጉድ ሁላችሁም እንደምታውቁት የተለያዩ ቲክቶከሮች የሚቀርቡበት እንዲሁም ደግሞ ዩቲዩበሮች የሚቀርቡበት ብሮድካስት ነው። እዛ እነሱ የደረሱበትን ደረጃ እንዲሁም ደግሞ ያለፉበትን ደረጃ ዘፋኞች አሉ። እነ ሮፍናን ቀርበዋል። ለምሳሌ እነ ሮፍናን ቀርበዋል ማለት ነው። እነ አሌቱ ቀርበዋል። የተለያዩ ሰዎች ቀርበዋል ማለት ነው። እና አንድ ብርንም ካያችሁ የሱን ብሮድካስት ማለት ነው። ብዙ ነገር ያሳለፉ ሰዎች ስላሉ ከኛ የሚበልጡ እንዲሁም ደግሞ ትላልቅ ስለሆኑ የሚያሳለፉት ነገር ለእናንተ ስለሚጠቅማችሁ ገብታችሁ እዩዋቸው ማለት ነው። በጣም ይለውጧቸዋል። ራሳችሁም ደግሞ የሚያዝናና ብሮድካስት ነው ማለት ነው። ኢንተርቴንመንት ብሮድካስት ሆኖ ያው የሚጠቅም ነገር አለው ማለት ነው። እያንዳንዱ የህይወት ጉዟቸውን ነው ማለት ነው የሚያሳዩት ማለት ነው። ስለዚህ ጋይስ እባካችሁን እሱን ተመልከቱ ትላችኋለሁ ማለት ነው። ምክንያቱም ብሮድካስት ማየት እንደ አብዛኛው ሰው የሆነ ሰው እንደነገረኝ ማለት ነው አነቃቂ ንግግር ነው ያለኝ እና ጋይስ ብሮድካስት እና አነቃቂ ንግግር ምንም አያገናኙም። ብሮድካስት ማለት ሰዎቹ ያለፉበትን ነገር እውነተኛውን ነገር ነው የሚነግሯችሁ ማለት ነው። ስለዚህ እሱ ነገር ብታዩት ወጪው ቡድን ብታዩት እመክራችኋለሁ ማለት ነው። ሶ አሁን ደግሞ ወደ ሁለተኛው ልሂድላችሁ ማለት ነው። ሁለተኛው ላይ ደግሞ የሚሆነው የዮናስ ሞል ብሮድካስት ነው ማለት ነው ጋይስ። ሁላችሁም ቢሆን ይሄንን ብሮድካስት ማየት አለባችሁ ማለት ነው። ወደ 16 ተለቋል መሰለኝ ጋይስ። ሁሉንም ገብታችሁ ይዩት፣ ይጠቅማችኋል ጋይስ። በጣም ነው የሚጠቅማችሁ ጋይስ። ምክንያቱም እንደኛ ወጣቶች ከሆናችሁ ራሳችሁን ለማሻሻል የምትጥሩ ከሆነ እንዲሁም ደግሞ 10 ምናምን ቤት ውስጥ 20 ቤት ውስጥ ከሆናችሁ በጣም ይጠቅማችኋል ማለት ነው። እነሱ የሚያቀርባቸው በብዛት ደግሞ የወጣት ሚሊዮነር ናቸው ማለት ነው። ስለዚህ እነሱ ያለፉበትን መንገድ እንዲሁም ደግሞ ብር ለመስራት ያደረጉበትን መንገድ ስለሚያሳዩ ማለት ነው። እነሱን ብታዩት የተሻለ ነው ብዬ ነው ያመጣሁላችሁ ማለት ነው። የዮናስን ብሮድካስት ማለት ነው። በጣም የሚገርም ብሮድካስት ነው ማለት ነው። እዛ ላይ ገብታችሁ የሁሉንም ነገር ማየት ትችላላችሁ። ብሮድካስት ለመጀመርም ካሰባችሁ ዮናስ ራሱ የሰራው ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ይሄንን ብታደርጉ እመክራችኋለሁ ማለት ነው። ብሮድካስት ማየታችሁ ምንድነው ጥቅሙ ካላችሁኝ፣ አንደኛ እነሱ ያለፉበትን ነገር ስታዩና ያው አብዛኛው ኢትዮጵያውያን በሚባል መልኩ ማለት ነው እነሱ ያለፉት እኛ ያቅተንም ብለን ስለምናስብ ማለት ነው። ስለዚህ ብሮድካስት ካየን የተሻለ ነገር ለማምጣት ምንም አይቸግረንም ማለት ነው ጋይስ። ለዛ በሚለው አስቤ ነው ማለት ነው። ሶ አንደኛ ላይ ደግሞ ያስቀምጥኩላችሁ የአብርሃም ፋንቱ ነው ማለት ነው። የምታውቁት ሁላችሁ ልታውቁት ትችላላችሁ። በቲክቶክ ላይ ምናምን ቪዲዮ እየቆራረጡ ምናምን ሲለቁ ልታዩት ትችላላችሁ ማለት ነው። በጣም ማለት ነው ጋይስ። ብሮድካስቱ በጣም የሚገርም ብሮድካስት ነው ማለት ነው። እንዳለ የሚያቀርባቸው ሰዎች ሰክሰስፉል ያሉ አሁን ጥሩ ደረጃ ላይ የደረሱ ናቸው ማለት ነው። እንዴት ያለፉበትን መንገድ እያንዳንዱን ነገር ነው የሚያሳዩን ማለት ነው። ከየት እንደደረሰው እዚህ እንደደረሱ፣ ከየት ድረስ መጥተው እዚህ እንደደረሱ የሚያሳዩ ነው። ስለዚህ ብሮድካስቱ የእሱን ብሮድካስት በጣም ይዩት ማለት ነው ጋይስ። እሸቱንም አቅርቦታል። እሱን ያቀረበው በሌላ ቻናል ነው፣ ግን ያው ብታዩት እመክራችኋለሁ ማለት ነው። በጣም ጋይስ ማለት ነው። ራሳችሁን ለመለወጥ ከፈለጋችሁ የእሱን ብሮድካስት እዩት ማለት ነው። አብዛኞቹ ደግሞ እሱ የሚያቀርባቸው ሰዎች በሶሻል ሚዲያ ብዙም የሌሉና ማይታወቁና እንዲሁም ደግሞ ከስራቸው ግን የገነነ ሰዎች ናቸው ማለት ነው። ስለዚህ እሱን ብታዩ የተሻለ ነው ማለት ነው ጋይስ። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል ማለት ነው ጋይስ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ ማለት ነው ጋይስ። በቀጣይም ደግሞ ብሮድካስቱን ደግሞ ቀጥልላችኋለሁ ማለት ነው፣ ፓርት 2 ማለት ነው። ስለዚህ ይሄ ነገር ምንም አያሳስባችሁ ማለት ነው። ፓርት 2 ማድረግ ይሰራላችኋለሁ። በጣም ብዙ አለ እኔ ያልጠቀስኳቸው ጋይስ፣ በጣም ብዙ የሆኑ ብሮድካስቶች አሉ ማለት ነው። ስለዚህ እሱንም ደግሞ ጠቅስላችኋለሁ ማለት ነው በፓርት 2 ማለት ነው።
ዴይሊ ላይፍም ሰርቼ ነበረ። እሱ ነው አስተያየታችሁ ጥሩ ነው ፓርት 2 ምናምን ስላላችሁ ስለዚህ በቀጣይ ምን ልስራላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በቀጣይ የምሰራላችሁ ማለት ነው። ስለዚህ ኮሜንት ላይ አስቀምጣችሁልኝ ደግሞ ለመመለስ እሞክራለሁ ማለት ነው። እንዲሁም ደግሞ የቴሌግራም ቻናሌን ጋይስ ነግሬያቸዋለሁ ባለፈው ጆይን በሉት ማለት ነው። ታች ኮሜንቱ ላይ አስቀምጥላችኋለሁ። ስለዚህ የቴሌግራም ቻናሌን ጆይን በሉትና ከዛም በኋላ እዛ ላይ የተለያዩ ነገሮችን እለቃለሁ። አሁን መልቀቅ ያልጀመርኩት ሰው ትንሽ ስለሆነ በደንብ ሰው ሲመጣ እለቃለሁ ነው። ቢያንስ 30 ምናምን ነውና 100 ራሱ አልገባም ጋይስ። ስለዚህ ነው ማለት ነው 100 ሲገባ ምናምን መልቀቅ ይጀምራለሁ ማለት ነው። የምትፈልጉት ነገር ተምብኔል ፓክ ምናምን ባክግራውንድ ሚውዚክ ምናምን እለቅላችኋለሁ ማለት ነው። ስለ ዩቲዩብም ደግሞ ጥያቄ ካላችሁ ደግሞ ዲስክሪፕሽን ላይ የኔ ዩዘር አስቀምጥላችኋለሁ ማለት ነው። የቴሌግራሜ ማለት ነው ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ጋይስ የዛሬ ቪዲዮአችን በዚህ ያልቃል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ማለት ነው። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ሰሞኑን ቪዲዮአችን በጣም ጥሩ እየሄደልን ነው ማለት ነው። ይመቻችሁ።